አባብዬ የኔ አባት መላ አባብዬ የኔ አባት መላ መድኃኒቴ ፈዋሽ ከሌላ አባብዬ የኔ አባት መላ አባብዬ የኔ አባት መላ መድኃኒቴ ፈዋሽ ከሌላ አንቺ አሳምነሽዋል እንዴ? የኔማ ሰምቷል። ሲጀመር ሳይከየፍብኝ ራስ አይቀር። አንቺ ውበትሽን አንተ ምላስን ተጠቅመህ ችግር የለውም። በቃ ጥሩ አድርገሻል። አዎ ያለን ቀን 1-4 ቀን ነው። ምክንያቱም ፖሊሶች እዛ ያሉ ፖሊሶች እያነፈነፉ ነው ልካችንን። ስለዚህ ተጠንቀቁ። እሺ አንድ ሚስቴክ መስራት የለብንም። እሺ በቃ እንትኑ ነው ሲሪየስ ነው እንደለመድነው ነው። ገንዘቦቻችን ከገባ ይሄን ቤት ለቀን ልካችንን እንላለን። ተግባባን? ግጭ በርሶ መጀን በቃ እንግዲህ 30 ሺህ ብር ትራንስፈር አድርግላችኋለሁ። አሁን እንወጣለን። ክፍለ ሀገር ስራውን ቶሎ እነሱን ተምቶ ቃችን ቤቱን ባዶ ድርድር ታደርጋላችሁ። ሆ ሸወዱኝ አይደል እንዴ? እነኚህ ቀለም የተቀባ ዶሮ እንደዚህ እንትን ብለውኝ እንዴ? ብሬን ይመልሱ ብሬን መልሱልኝ። የምን ብር? ቆይ ፖሊስ ይዤ መጣ። ወይኔ እናቴ ብሬን መልሱ። የኔን ብር መልሱ። እንዴ የት ነው የምትሄዱት? አትሄዱም። አትወጪ ፖሊስ ይዤ መጥቻለሁ። እንዳትንቀሳቀሱ፣ እጅ ከፊት ተይዛችሁ እንዳትንቀሳቀሱ። በሌብነት በቁጥር ስር ውላችኋል። ወይኔ 30 ሺህ ብር ወይኔ 30 ሺህ ብር ወይኔ ንጉሱ፣ እኔም ብሎ ንጉስ። ወይኔ ተበላን። ወይኔ ተበላን። በቃ ወይኔ ጉዴ!